የሰሩ ሰዎች ዝም ብሎ ቁጭ ብሎ ስራቸውን ይሰራሉና አሁንም እንደዛ አይነት ሰዎች እንዳላችሁ አውቃለሁ። ለእናንተ ነው ይሄን ቪዲዮ የምሰራው። ጥያቄያችሁን ያው አክብሬ ዛሬ የሚመልስላችሁ ይሆናል። ታዋቂ የሆኑ ሶሻል ሚዲያ ላይ ሄደን እንከሳለን አይነት ሁላ ተብዬ ነበር። መጨረሻ ላይ ግን በ180 ሺህ፣ በ140 ሺህ፣ በ160 ሺህ ሲከፈላቸው እንደዛ ያወሩ ሰዎች ምንም ያልሰሩ ሆኖ ተገኙ። ሰላም እንዴት ናችሁ? በጥያቄያችሁ መሰረት ዛሬ አንዳንድ ጥያቄዎቻችሁን ለመመለስ እዚህ ተገኝቻለሁ። ዛሬ የምናየው ስለ ሳይሌንሲዮ ነው። ሳይሌንሲዮ ላይ እንግዲህ ብዙ ሰዎች የተለያየ ጥያቄዎችን እየጠየቃችሁ ነው። ለዛ ጥያቄዎች በሚችለው አቅም በተረዳሁት ልክ ምላሽ ሰጣለሁ። ዛሬም እንግዲህ ይሄን ስላችሁ ያው አብዛኞቻችሁ እየሰራችሁ እንደሆነ እየተከታተላችሁ እንደሆነ ተስፋ በማድረግ አንዳንድ ግን ደግሞ በመሃል ሳሰሩ ጥያቄ ለመጠየቅና ዝም ብሎ ሌሎችን ግራ ለማጋባት የምትሰሩ ሰዎች አሉና እናንተ ያው ማትፈልጉ ከሆነ ቪዲዮን አትዩ። ከዛሬ ጀምሮ ለምትፈልጉና ስራ ለመስራት ለተዘጋጃችሁ ብቻ ነው ይሄንን ቪዲዮ የምሰራው። ኦንላይን ስራ ላይ እንግዲህ ብዙ አመት እንደመቆየቴ የትኛው ትክክል ነው የትኛው ትክክል አይደለም ብዬ አይቼ ነው የምሰራው። ሳይሌንሲዮን ስሰራም በተለያየ አንግል አይቼ ራሴ ሞክሬ እንዴት ይሰራል የሚለውን ሐሳቡን በደንብ ተረድቼ ነው ለመስራት የተዘጋጀሁት። ለሪፌራልማ ምንም ማየት የማያስፈልጋቸው ሰዎች እንደሚሰሩ በጣም ብዙ አይነት ሪፌራል የሚሰራባቸው የክሪፕቶ አይነቶች አሉ። ከነሱ ውጪ ትክክለኛ ኦንላይን ስራ ኤአይ ላይ የራሳችንን ኢፈርት በእድል ወይም በእጣ ሳይሆን በራሳችን ኢፈርት የሆነ ስራ መስራት የምንችልበትን ፕላትፎርም ነው እየተናገርኩ ያለሁት። ለዛ ምስክር እንግዲህ ጂኒያ ነው። ጂኒያ ላይ ብዙ ሰው እንደዚህ በጣም ብዙ ከተወራ በኋላ እንደ ሐሜት እንደ ስድብም እንደ ዛቻም የደረሰ ብዙ አይነት ነገር አለ። እንዲያውም የሚገርማችሁ የሆነ ቮይስ ደርሶ ነበርና በሰዓቱ ሶሻል ሚዲያ ላይ ታዋቂ የሆኑ ሶሻል ሚዲያ ላይ ሄደን እንከሳለን አይነት ሁላ ተብዬ ነበር። መጨረሻ ላይ ግን በ180 ሺህ፣ በ140 ሺህ፣ በ160 ሺህ ሲከፈላቸው እንደዛ ያወሩ ሰዎች ምንም ያልሰሩ ሆኖ ተገኙ። በሚገርም ሁኔታ የሰሩ ሰዎች ዝም ብሎ ቁጭ ብሎ ስራቸውን ይሰራሉና አሁንም እንደዛ አይነት ሰዎች እንዳላችሁ አውቃለሁ። ለእናንተ ነው ይሄን ቪዲዮ የምሰራው። ለወረኞችማ ቢሆን አልሰራም ነበር። ጥያቄያችሁን ያው አክብሬ ዛሬ የሚመልስላችሁ ይሆናል። አጋጣሚ ሆኖ ያው የበፊቱ ቻናል ሪስትሪክትድ ስለሆነ ዩቲዩብ ቻናሌ አሁን በዚህኛው ነው ከዚህ በኋላ ያኛው እስኪመለስ ድረስ በዚህ መረጃ መስጠት ቀጥላለሁ። ምክንያቱም መረጃ መስጠት ከማቆም ብዬ ነው ይሄንን የከፈትኩት። ብዙ ጥያቄ እየደረሰ ስለሆነ ለእያንዳንዱ ለየብቻ መመለስ ስላልቻልኩ ግዴታ በማስ ለመመለስ ብዬ ነው ይሄንን የከፈትኩት። ስለዚህ ሰብስክራይብ ያላደረጋችሁ መረጃ ካንተ እንከታተላለን የምትሉ ሰዎች ወደፊትም ምናልባት ቋሚ ሊሆን ይችላል አይታወቅም። ስለዚህ በዛ መልኩ አይታችሁ ሰብስክራይብ ማድረግ እንዳረሱ። ወደ ጥያቄያችሁ ሲመለስ አብዛኞቹ ክሌም ማድረግ አልቻልንም። ሳይሌንሲዮ ኮይን ፔንዲንግ ሆኖ ቀጥሏል፣ ምን ይሻላል የምትሉ አላችሁ። ምናልባት ያው ይሄንን በተለያየ መልኩ በቴሌግራም ቻናል በቮይስ ማስቀምጫለሁ፣ አላያችሁትም ይሆናል። ኢን ሪቪው የሆኑ ቮይሶች ክሌም ለማድረግ ሬዲ አይደሉም። ስለዚህ ለምሳሌ እዚህ ጋር ያሳያል። ክሌም ለመሆን ሬዲ የሚሆነው የቱ ጋር ሲሆን ነው ካላችሁ እዚህ ጋር ኢንአፕ ኮይን ላይ ስገቡ ቶታል ኤርንድ የሚባል ይታያል። ከዛ በኋላ ሬዲ ቱ ክሌም የሚል ይታያል። ከዛ በኋላ ክሌምድ የሚል ከታች አለ ደግሞ ኢን ሪቪው የሚላል። ኢን ሪቪው ከተደረገ በኋላ ነው ክሌም የሚደረገው። የእናንተ የቱ ጋር እንደሆነ ታያላችሁ። ሪጀክትድ የሚልም አለ ከታች። ከአምስቱ ቦክስ ውስጥ የእናንተ የቱ ጋር ነው? ክሌም ለማድረግ ሬዲ ቱ ክሌም ውስጥ የሆነ ፖይንት መኖር አለበት። ስለዚህ ሬዲ ቱ ክሌም ውስጥ ሪቪው ተደርጎ እስኪያልፍ ድረስ መጠበቅ አለባችሁ። ከዛ በኋላ ክሌም ስታደርጉ ክሌምድ ብሎ ይመጣል። ለምሳሌ እኔ ከታች ላሳያችሁ ክሌም ያደረኳቸው እነኚህን በሙሉ ክሌም አድርጌያለሁ። ስለዚህ በዚህ መልኩ ይታያል ማለት ነው። ለምሳሌ ላሳያችሁ እዚህ ጋር ሪከርድ የተደረገ ቶታል ሪከርዱን ያሳያል። ይህንን ፕሮፋይል ላይ ገብታችሁ ነው የምታገኙት። ፕሮፋይል ላይ ስትገቡ ያሳያችኋል። ከዛ ሪከርዲንግ ስታተስን ያሳያል፣ ስንት ሪከርድ እንዳደረጋችሁ። ከዛ በኋላ ቶታል ቫሊዴት ታይም
ይሄ ማለት 1 ሰዓት ሪከርድ ካደረጋችሁ 10 እንደሚከፈል ተነግሯችኋል። ስለዚህ 1 ሰዓት ሪከርድ ያደረጋችሁ ሰዎች 10 ከታች ይቆጠራል። ያ የሚቆጠረው ቫሊዴት የሆነ ታይም ሲኖር ከዛ በኋላ ቫሊዴት የሆነውን ደግሞ እነሱ ዲፖዚት ማድረግ ሲጀምሩ ነው የምታገኙት እና አሁን ላይ ዝም ብሎ ዲፖዚት አይደረግም። ቫሊዴት የሆነውም ቫሊዴት እንደሆነ ሊቆይ ይችላል። እነሱ ዲፖዚት እስኪያደርጉ እናንተ ጋር እዚህ USDC ኤርን ሚል ጋር አቬይለብል እስኪሆን ድረስ መጠበቅ አለባችሁ ማለት ነው። ስለዚህ ኢንአፕ ኮይን ደግሞ ያገኛችሁት ከታች ይታያል። ኢንአፕ ኮይን ላይ ይሄ ቶታሉን ነው የሚያሳየው። ሰክሰስ ሬት ብሎ የመዘገበው ደግሞ አለ። እሱንም ያው ሙሉ በሙሉ ሪቪውን ካለፈ 100% ይላል። የተወሰነ ፐርሰንት ሪጀክት ከተደረገ በፐርሰንት ያስቀምጣል። ቶታል ሪጀክት ከተደረገ 0% ብሎ ያስቀምጣል ማለት ነው። ከዛ ስንት ቋንቋ አፕላይ እንዳደረጋችሁም ያሳያል ማለት ነው እዚህ ጋር ከታች። ስለዚህ በዚህ መልኩ ፕሮፋይላችሁ ላይ ይታያል። እስካለ ድረስ መጠበቅ ነው። ሌላ እንዴት ይሆናል ምናምን አያስፈልግም። ደግሞ ስለ ሜታማስክ ቴሌግራም ላይ ግን አስቀምጫለሁ። እሱም ቪዲዮ አይታችሁ ዋሌታችሁን ኮኔክት አድርጉ። ከዛ በኋላ ቀጥታ ክሌም በምታደርጉበት ሰዓት ኢንአፕ ኮይን ወደ ሳይለንሲዮ አፕ ይገባል። ያገኛችሁት USDC ደግሞ ወደ ሜታማስክ ይገባል ማለት ነው። ስለዚህ በዛ መልኩ ቀጥታ የምታገኙ ይሆናል ማለት ነው። እንግዲህ ከዚህ ጋር ተነስቼ መቼ ይከፈላል የሚለውን እንግዲህ የራሳቸው ስኬጁል አላቸው በተለያየ ቻናል። ቴሌግራም ላይ ለምሳሌ የነሱን ቻናል አዲስ ነገር ሲኖር ፎርዋርድ እያረኩላችሁ ነበር። ለምሳሌ ላሳያችሁ ብዬ ነው ቀጥታ ፎርዋርድ እያረኩ ነበርና ባይ ዊክሊ ከዚህ በኋላ ልናደርግ አስበናል። ይሄ ማለት USDCውን ማለት ነው። USDCውን ባይ ዊክሊ ከዚህ በኋላ ልንከፍል እንችላለን። ግን ይሄ የሚሆነው ከፌብሩዋሪ 14 ጀምሮ ሊሆን ይችላል ነው። ሚድ ፌብሩዋሪ ላይ ሊሆን ይችላል ነው። ከዛ ደግሞ በተለያየ ቋንቋ በጣም ብዙ ቮይስ ስለሚሰራና በዛ ምክንያት ሪቪው ለማድረግ ጊዜ ስላጠረን በተባለው ሰዓት ማድረስ አልቻልንም ለአሁኑ የሚለውን ነገር። ከዛ ደግሞ ከ10 ደቂቃ በላይ ሪከርድ ያደረጋችሁ ቅድሚያ እንደሚሰጥና ከ10 ደቂቃ በታች ከሆነ ሪከርድ ያደረጋችሁት እስከ 10 ደቂቃ እንዲሆን ማክሲማይዝ እንድታደርጉ እያለ ነው። እና በዚህ መልክ እንግዲህ ያላቸው አናውንስመንት አስቀምጧል ቴሌግራም ቻናላቸው ላይ። እናንተም ቴሌግራም ቻናላቸውን ጆይን አድርጋችሁ መከታተል ትችላላችሁ። ምንም የተደበቀ መረጃ ወይ እኔ ብቻ የማገኘው አይደለም። ሁሉም ሰው ማግኘት የሚችለው ኦፊሻሊ የተለቀቀ ነገር ነው። ሁላችሁም ኮመንሊ እንከታተል። አዲስ ነገር ሲኖር አብረን እንስራ። ከዛ በተጨማሪ አንድ ጥያቄ የተነሳ አለ። ሳይለንሲዮ ሊስት ከተደረገ SCLC ኮይን ሊስት ከተደረገ አመት ሆኖታል የሚል ነገር ተጠይቄ ነበር። እኔም ቼክ ለማድረግ ሞክሬ ነበር። ከዚህ በፊት ሊስት እንደተደረገ የሚናገር መረጃ አግኝቻለሁ። ስለ ቶከን ሊስት ተደርጓል አልተደረገም ይሄ ኢንአፕ ኮይን የሚወስነው ነው። እኛ ግን ትኩረት እያደረግን ያለው ቮይስ ዳታ ላይ ነው። ቮይስ ዳታ ስንሰራ እግረ መንገዳችን ለኛ ሳይለንሲዮ ኮይን ተሰጠ እንጂ ቮይስ ዳታ ላይ ነው ትኩረታችን። ከዛ ውጪ ስለ ቶከን ሊስት ምናምናም ብዙም ትኩረት አይደለም። ስለዚህ በዛ መልኩ እንድትረዱ ፈልጌ ነው። ከዛ ውጪ ሳይለንሲዮ አፕ ላይ ማስቀመጥና ከዛ ኮንቨርት መደረግ ሲችል እናደርጋለን፣ ችግር የለውም። ከዛ ውጪ ያለው ነገር ትኩረት ማድረግ ያለባችሁ SCDCውን ለማግኘት ሪከርድ ማድረግ ያለባችሁ ረጅም ታይም ነው። ለምሳሌ 20 ሰከንድ ሪከርድ አድርጋችሁ ከፊት የሆነ ሳይለንት ሰከንዶች ሊኖሩ ይችላሉ፣ ከኋላም ሳይለንት ሰከንዶች ሊኖሩ ይችላሉ። ኤግዛክት 20 ሰከንድ ላይ እኛ ካቆምን 10 ቤት ሊሆን ይችላል ቮይሳችን እየሰራ ነው። ስለዚህ ያ ሪጀክት የመደረግ ፕሮባቢሊቲው ሃይ ነው። እኔም በራሴ እንዳየሁት ኦልሞስት የመጀመሪያ ዙር ላይ ሪከርድ ያደረግኩት ሙሉ በሙሉ ሪጀክት ተደርጓል። የተደረገበት ምክንያቱ ኢንስትራክሽኑን በደንብ ስላላነበብኩና በሰዓቱ የ2 ቀን ስራ ነበር የሰራሁት። በሶስተኛው ቀን ኦልሞስት ቪዲዮ ሰርቼ ምናምን ስጨርስ ለእናንተ አናውንስ አድርጌ ስመለስ ኦልሬዲ ፕሮጀክቱ አልቆ ነው ያገኘሁት። ያ ለምንድነው የሆነው? ጊዜ ባለማግኘቴ ነው። በዛ ምክንያት ለሙከራ የሰራዋቸው ወደ 10 የሚሆኑ ቮይሶች 20 ሰከንድ ነው ቆጥሬ እንትን ያደረኩ ሪከርድ ያደረኩት። ልክ ቀዩ ሲበራ ኦፍ እያደረኩ ሰሚት እያደረኩ ነበር። ስለዚህ በዛ ምክንያት ሁሉም ነው ሪጀክት የተደረገው። በዛ ያ ብቻ ሳይሆን የተሰጠችዋን ታይትሏን ማንበብ ብቻ ነው ያደረኩት። አንብቤ ከዛ ዝም ብዬ ቆየው 20 ሰከንድ ሲሞላ ስቶፕ አድርጌ ሰሚት አደረኩት ማለት ነው። ስለዚህ በዛ ምክንያት ሪጀክት ተደርጓል።
ከዛ በኋላ ግን 5 ደቂቃ ብዙ ሪከርድ አድርጋለሁ በሁለተኛው ዙር። በሁለተኛው ዙር ደግሞ ሪከርድ የተደረገው እንዴት ነው የሚባለው ነገር ምናልባት እዛ ላይ እኔም ፊገር አውት ማድረግ ሞክሬያለሁ። ብዙዎች የዶላር ምልክት አብዛኛው ጋር ፊት ለፊት ትገኛለች። 10x ወይም 20x የሚልም አለ። አማሪክ ላይ ግን ያ ምልክትም የለም። ቼክ አድርጌ ለማድረግ ሞክሬያለሁ። ምናልባት ለምን አልሆነም እንዴት አልሆነም የሚለውን ነገር ለማየት ሞክሬያለሁ። ግን ሪፌራል ላይ ስገባ ከ10 እስከ 20 USDC ኦፖርቹኒቲ ውስጥ ላሉ ስራዎች እንደሚከፈል ነው የሚነግረኝ እና እኔ በዛ መልኩ ነው የተረዳሁት። ምናልባት ይሄንን 100% ዲሳይድ ማድረግ አልችልም፣ ምክንያቱም ሳይኖቹ ስለሌሉ ማለት ነው። ግን ምናልባት በኋላ ላይ ኦፖርቹኒቲ የገባው በሙሉ ይከፈላል ተብሎ እንዳነበብኩት ከሆነ ሊከፈለን ይችላል። ስለዚህ ምን አስቤ ነው ካለ መስራት ይሻላል። ሌሎች ግን ኦሮምኛ፣ አርሲ ጉጂ ኦሮሞ ምናምን የሚሉት ትግርኛ እነሱ ላይ አለ። እነሱን የምትሰሩ ሰዎች ወደኋላ ማለት የለባችሁም። ወጥራችሁ ለመስራት ሞክሩ። ለምሳሌ እዚህ ጋር ሊደር ቦርድ ተገልጿል። የኢትዮጵያውን ለምሳሌ ማየት ትችላላችሁ። በየቋንቋው እያደረጋችሁ ማየት ትችላላችሁ። ማን ከፍተኛ ሰራ፣ ማን ዝቅተኛ ሰራ። ይሄ በፊቱ ውስጥ ዳታ ማለት ነው፣ ኢቫሉዌት በተደረገው ዳታ። ግን አሁን ላይ ነቄ ብለን በደንብ መስራት እንችላለን እና ይህን በዚህ መሰረት የኢትዮጵያውን እንየው። ስለ ሳይለንሲዮ ያለው ነገር ይሄ ነው። እንግዲህ ሳይለንሲዮ መስራት የምትፈልጉ ሰዎች ሊንክ አሁንም ቴሌግራም ላይ መታችሁ በዚህ ቪዲዮ ስር ሊንክ አስቀምጣለሁ። እናንተ ጆይን የምታደርጉበት የሁሉንም ሊንክ አስቀምጣለሁ። የሜታማስክ፣ የሳይለንሲዮ አፕ፣ የቮይስ ሊንክ አስቀምጣለሁ የሁሉንም ቋንቋ። በዛ መልኩ እየገባችሁ መጀመራችሁን እንዳረሱ። እንግዲህ ስለ ሳይለንሲዮ አዲስ ነገር ሲኖር ሌላ መረጃ ይዤ የምመጣ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳረሱ። የተለያዩ ኦንላይን ስራ መስራት የምትፈልጉ ብቻ ኦንላይን ስራ ሰራለሁ ካንተ ጋር ያንተ መረጃ ይጠቅመኛል የምትሉ ሰዎች አሁንም ይሄ መረጃ ጠቅሞኛል የምትሉ ሰብስክራይብ አድርጉ። ወደፊት እንቀጥላለን። መልካም ጊዜ